እንደፈለክ የዛን የፎክረህብን ወይም ደግሞ ለሁለት እንደዛ መንጫጭቀህ ስታባረረን ዝም ያልኩ ለሩታ ብዬ እንጂ ምንም አታመጣም። አንተ ሰምተኛል። አንተ ዝም ብለህ ስጋ ምናምን ስለተነፋፋ ምንም እንደማታመጣ በደንብ አድርገህ አስተካክል። አንተ ያማል እንዴ? በደንብ አድርገህ ታውቀዋለህ ምን ማምጣት እንደምንችል እኛ ራሳችን ማለት ነው። ይኸውልህ አታሳስተኝ። እኔ እጄ ላይ እንድጠፋ አልፈልግም። ስማኝ፣ ይኸውልህ በኋላ አንተ መታ ተብሎ ደግሞ የማይሆን ወሬ እንዲወራብኝ አልፈልግም። ሰምተኛል። ዛሬም ነገም ትሰማኛለህ አይደለ? ከህይወት ሩታ ደስተኛ ሆና ፈገግታው የድሮ ሩታን ካላገኘኋት ከህይወቷ አልወጣም። ምክንያቱም ይኸውልህ እዚህ ጋር ማለት ነው እዚህ ጋር ነው የተሳሳትከው። የሩታዬ የእህቴ ደስታ የሚመለሰው በወንድ አይደለም። ገባህ አይደል? የእሷ ደስታ የሚመለሰው በደንብ አድርገህ እያየሃት ነው። እያየኋት ነው። በደንብ አድርጌ እያየኋት ነው። ይኸውልህ ሰላም ስታያት እንኳን ሰላም ማትል ልጅ አሁን ላይ ግን ፈገግ ብላ ሰላም ብላ እንዴት ደስተኛ እንደሆነች እያየሃት ነው። ትክክል ነው። ሰላም ከበፊትም ይኸውልህ እህቴ በጣም ደስተኛ ነበረች ከበፊትም። ማንም ተጨማሪ ሰው ደግሞ እሷን ደስተኛ ለማድረግ አያስፈልጋትም። እሷ ህይወት ላይ ደስተኛ እንደሆነ ሰማኝ። ይኸውልህ ደስተኛ የሆነችው መች እንደሆነ ታውቃለህ? ይሄንን ማለት ነው ሁሉም የሚያውቀው ጉዳይ ነው። ደስተኛ የሆነችው ማለት ነው ዛሬ አንድ ወንድና ትላንትና አንድ ወንድ ስላመጣህላት አይደለም። ከአብርሃም ጋር አንድ ቀን ያሳለፈችው ቀን ምን ያህል ደስታ እንደሆነ ሁሉም የሚያውቀው ጉዳይ ነው። ይሄ ደግሞ ማለት ነው ይኸውልህ አይደለም እንደዚህ ትላልቅ ሰዎች ሆነን ይቅርና ህፃናት የሚያውቁት ነገር ነው። እንዴት ነው ቆይ እንደበሰለ ሰው ማውራት የማይችለው? እንዴት ነው አንተ ማሰብ የተሳነ? ይሄ ጭንቅላቴ የተሰጠህ እኮ እንድታስብበት ነው አይደል? አንተ እኮ ነው ማሰብ የተሳነ። ገብቶሃል? የእህት ባል ከሌላ ሴት ጋር እንደፈለገ የሆነ እህት ግን ቤት አርፋ ተሰብስባ እንድትቀመጥ እያረካት ያለው አንተ ነህ። ስማኝ ይኸውልህ ምንም ወደ ተረጋጋ ሀሳብ ጸብ ይቅርብን አልክ አይደል? ጸብ ይቅርብና በተረጋጋ መንፈስ እናውራ ካልክ አንተ ይሄ ያመጣሃቸውን ወንዶች ከሷ ህይወት አስወጣና እኔ ከአብርሃም ህይወት አስወጥቼ እነሱን ማለት ነው እንዴት እንደማመጣው እንደማስተካክለው አሳያለሁ። እኔ አብርሃም ማስተካከል ከባድ አይደለም ለኔ። ነገር ግን ይኸውልህ የቤቴን ነገር እንዴት ላድርግሽ? ምን ላድርግ? ሩታን ምን ማድረግ ይችላል? ተቆጣት። እሷ አሰማኝ። እሷ እንዳሰማኝ ነው የሚያረጋችሁት። ማን ናችሁ? እናንተ ናችሁ። ምንድነው የምትፈልጉት? ሩታ ምንም ጥፋት በሌለበት ሰዓት አብርሃም መክረዋል። ኦፍ ኮርስ መክረዋለሁ። ከመምከር አልፌ ተደባድቤያለሁ፣ ተጣልቻለሁ። አልተመለሰልህም። ተመልሷል። ይኸውልህ የአንድ ሰው ልብ ማለት ነው በአንድ ጊዜ ይቀየር ማለት አይቻልም። ይኸውልህ ይቀየር ማለት አይቻልም። ምክንያቱም ቀስ እያልክ ማለት ቀስ በቀስ ነው የምቀየረው። ግን ቀስ በቀስ እያልኩኝ ያንን ሰው ደግሞ መቀየር ስጀምር በመሀል ትገቡና ታበላሹብኛላችሁ። ነገሩ ምንድነው የምትፈልጉት? ይኸውልህ እኔ አሁንም ነገርኩ። ከሷ ህይወት ውጣ ልትለኝ ከሆነ እንዳታስበው። የድሮ ማንነቷ ካልተመለሰ ወደ ሩታ ህይወት አይደለም ልወጣ ማለት ነው ካጠገቧ እንኳን አልለይም። ይሄንን ነገር ደግሞ ከጭንቅላት አውጣው። ሰምተኛል? ከሩታ ህይወት እንድትወጣ ፈልጋለሁ ምናምን አልወጣም። ለምን ነው የምወጣው? ምክንያቱም ከዚህ በፊት ስትከፋ የነበረች ማንም ዞር ብሎ ያላያት ዛሬ ከአንድ ወንድ ጋር ስትሆን እልል ብላችሁ የተነሳችሁት እኮ እቺ ልጅ ደስታዋን ስለማትፈልጉ እንጂ ደስታውን ፈልጋችሁ አይደለም። በቃ እስካሁን ማለት ነው ይኸውልህ ትሰማኛለህ አይደል? ይኸውልህ በጸባይ አውርቻለሁ እስካሁን። ከዚህ በኋላ ግን ከሷ ህይወት የማትወጣ ከሆነ እኔ ይኸውልህ አልወጣም። እስቲ ምን እንደምታመጣ ደግሞ አያለሁ። አልወጣም። ትሰማኛለህ አይደል? ትሰማኛለህ? ለአንዴና ለመጨረሻ ጊዜ የምነግርህ ነገር ቢኖር አንተ በጸባይ የማትወጣ ከሆነ እየደፋው ማለት ነው እንደዚህ ደፍቼ እየጎተትኩ ነው ማስወጣ ከሷ ህይወት። ትሰማኛለህ? ይኸውልህ አሁንም ቢሆን እዚህ ጋር ሌላ ነገር እንዳይፈጠር ከፈለክ ሂዱት። ምንም ነገር ማውራት አልፈልግም። ይሄ በስጋ የምታስበውን ስጋህን ምን እንደማረግ ደግሞ ታያኛለህ። ምን የምታመጣው ከሩታ ህይወት እንደወጣ ነው እንዳታስቡ። እንደ ወንድም የምትቆረቆር ከሆነ እህትህን መቶ ሊያስለቅሳት እህትህን መቶ ሊያስከፋት የመጣ ሰው እልል ብለህ ከምትቀበል እህትህን ደስተኛ ሊያረጋት የመጣ ሰውን እንደዚህ እያስቀየምክ ይኸውልህ ለእህትህ አታስብ። እውነትን እንገራ ለእህትህ አስብ። ቤተሰብ ነው የሚጠቅመው። ሰምተኸኛል? ታስብ ቢሆንም ማለት እየወደቀች እያያዝም አትልም። ይኸውልህ ትሰማኛለህ? ደግሞ ለአንዴና ለመጨረሻ ጊዜ ግን ማስጠነቀቅህ አንተንም እነዛ ከይሲ ጓደኞችህንም እንደዚህ በእንብርክክ እየጎተትኩኝ ባልወስድህ እኔ ወንድ አይደለሁም።